You cannot have a true reading of the history of Israel, the history of the whole world, without understanding the secret history of its intelligence service. ለዘመናት በግብጽ ባርነት ሲሰቃዩ ለነበሩ እስራኤላውያን ሙሴ ነፃ እንዲያወጣቸው ከአምላካቸው ተልኮ ከ400 ዓመታት የባርነት ስቃይ በኋላ ነፃነት አግኝተው ወደ ተስፋይቱ ምድር ከነዓን ሲጓዙ ሳሉ ነበር ሙሴ ምድሪቱን ይሰልሉና ያሉትን ጠላቶች ያጠኑ ዘንዳ 12 ሰላዮችን መርጦ የላከው። የዚህን ጊዜ ነበር ስለላና እስራኤልም የተዋወቁት። ከዚህ ጊዜ ጀምሮ በደማቸው የተዋሃደው ስለላ ከኢንቴቤ በረሃዎች እስከ ኦፕሬሽን ሰለሞን የኢትዮጵያ አየር ላይ ተልኮዎች በአርጀንቲና ናዚ የጦር ወንጀለኛ አዶልፍ አይችማንን በድፍረት ከመያዝ እስከ ሙኒክ አሸባሪዎች ዓለም አቀፍ አደን ድረስ የእስራኤል ሚስጥራዊ ተልኮዎች የአፈ ታሪክ አካል ሆነዋል። ሞሳድም ከሰው አቅም በላይ የሚመስሉ ተግባራትን አከናውኗል። በሺዎች የሚቆጠሩ ኪሎ ሜትር ርቀው የሚገኙ ታጋቾችን ማዳን፣ ሙሉ ማህበረሰቦችን ወደ ነፃነት ማዘዋወር፣ የጠላት የኒውክሌር መርሃ ግብሮችን ማደብየትና የማይደፈሩ ጠላቶችን ማውደም። እነዚህ ወታደራዊ ተግባራት ብቻ አልነበሩም። ምንም ርቀት፣ ድንበር ወይም አደጋ እስራኤል ህዝቦቿ እንዳትጠብቅ ሊያደርግ እንደማይችል በሚያምን ተቋም የሚመሩ ተልእኮዎች ነበሩ። ሞሳድ ትንግርት፣ አፈ ታሪክ ከቃልም ከመደነቅም በላይ ነውና ይህ ተቋም ከጅምር ታሪኩ እስከ አስደንጋጭ ድሎቹ መመርመር መታደል ነው። በዛሬው ፕሮግራማችንም የዚህን አስደናቂ የስለላ ተቋም ከጅምሩ አሁን እስካለበት ደረጃ እንቃኛለን። እርሶም ቻናሉን ሰብስክራይብ፣ ላይክ እና ኮሜንት እያደረጉ እስከ መጨረሻው አብራችሁን ቆዩ። በ1948 እስራኤል በጠላቶቿ ተከባ ትዝታዎች እያሳደዷትና ለመኖር በመታገል ዳግም ተወለደች። የሆሎኮስት እልቂት ገና የ3 ዓመት ያልነጠፈ ቁስላ ሆኖ ደካማ፣ ምንም ማለት በሚቻል ሁኔታ ሰራዊት ባይኖራትም ህዝቦቿ ግን ዳግመኛ መጠጊያ አልባ እንዳይሆኑ በድኩም እጇ ምላለች። ታዲያ በእነዚህ የመጀመሪያ ዓመታት ጦርነቱ በጦር ሜዳ ላይ ብቻ ሳይሆን በጥላ ስር ነበር። መረጃ፣ ማታለልና ሚስጥራዊነት ሕይወት ወይም ሞት ሆነው እስራኤል ከአረብ ዋና ከተሞች እስከ አውሮፓ ወደቦች ድረስ ዓለም ሁሉ ማየትና መስማት ህልውናዋ ሆኖ ጨፍኖ የሚያይ አይን ከጥልቁ የሚሰማ ጆሮ አበጀችና ሞሳድ ስትል ሰየመችው። እስራኤል የ1 ዓመት ልደቷን ስታከብር በፈረንጆቹ በ1949 ሮቨን ሺሎሃ የተባለ ዲፕሎማትና በጠቅላይ ሚኒስትር ዴቪድ ቤንግሪዮን እስራኤል ማዕከላዊ ስለላ አገልግሎት እንደሚያስፈልጋት፣ ጠላቶቿን በቁጥር ማሸነፍ ካልቻለች በብልሃት መበጣጠስ እንዳለባት አሳመነውና ያ ራእይ ሃሞሳድ ሌሞዲን ኡሌተፍከዲም ማዩሃዲም ወይም ሞሳድ የተሰኘ የስለላና ልዩ ኦፕሬሽን ተቋም እንዲፈጠር ምክንያት ሆነ። ግና ሞሳድ ጠንካራ ሆኖ አልተወለደም። በመጀመሪያዎቹ ቀናት ትንሽ ያልተደራጀና ሚናው እርግጠኛ ያልሆነ ነበር። የመጀመሪያዎቹ ወኪሎች የሰለጠኑ ሰላዮች አልነበሩም። ብዙዎቹ ስደተኞች፣ ወታደሮችና ሐሳባውያን ነበሩ። በልምድ ሳይሆን በተስፋ መቁረጥ የተፈጠሩ። ሆኖም ያ ተስፋ መቁረጥ ልዩ የሆነ ነገር ፈጠረ። ብልህነት፣ ፈጠራና ፍርሃት የለሽ ማሻሻያ ባህል። የመጀመሪያዎቹ ተልእኮዎች ስለ መግደል ወይም ማበላሸት ሳይሆን ስለ መረጃ ነበር። እስራኤል ጥፋቷን ማን እያሴረ እንደሆነ ማወቅ ያስፈልጋት ነበርና የሞሳድ የመጀመሪያው ተግባር በአረብ አገሮች አውታረ መረቦችን ገንብቶ አንዳንድ ጊዜ የአይሁድ ስደተኞችን እንደ ሽፋን በመጠቀም ወኪሎቹን እንደ ነጋዴዎች፣ አስተማሪዎችና ተጓዦች በመምሰል ሲንቀሳቀሱ ቀላል ስህተት ሕይወትን ያስከፍል ነበር። በ1950ዎቹ መጀመሪያ ላይ ሞሳድ ማንነቱን ሲገነባ ከብሪታንያው MI6 እናም ከአሜሪካው CIA ተማረ። ግን አልገለበጣቸውም። ይልቁንም የራሱን ሕጎች ፈጠረ። ትናንሽ ቡድኖች፣ አነስተኛ ቢሮክራሲ፣ ሙሉ ነፃነትና ለመንግስት ህልውና ፍጹም ታማኝነት። ኢሰር ሐረል በ1952 ኃላፊነቱን ሲቀበል ሰውየው ጥብቅና ስልታዊ ነበርና ድርጅቱን ወደ ትንግርትነት ለወጠው። የስለላ ሥራ መረጃን መሰብሰብ ብቻ ሳይሆን ዕጣ ፈንታን መቅረጽ ነው ሲል ሞሳድን የእስራኤል ስውር ጋሻ አደረገው። በ1950ዎቹ መገባደጃ ላይ ሞሳድ በሌሎች የስለላ ድርጅቶች ዘንድ ዝናን አትርፎ የምዕራባውያን ኤጀንሲዎች ትንሽ ግን በሚያስደንቅ ሁኔታ ውጤታማ መሆኑን ተረዱ። የአረቡ ዓለም ደግሞ ትንሹን ስውር ክንድ መፍራት ጀመረ። ፈጠራ ያለው
ትክክለኛና የማይታክት የእሱ ፍልስፍና ከሞሳድ እጅግ አስደማሚ ከሆኑት ተልእኮዎች አንዱን አስገኘ። የሆሎኮስት ቀማሪ የነበረውን አዶልፍ አይችማንን መያዝ። በ1960 ሞሳድ አርጀንቲና ውስጥ በቦኖስ አይረስ ሪካርዶ ክሌሜንት የሚባል ሰው አገኘ። ያም ሰው ማንነቱን ቀይሮ የነበረው የሆሎኮስቱ ሄችማን ነበር። ልብ ወለድ የሚመስል ክስተት። ምክንያቱም ሞሳድ ጠላቱን በከተማ ዳርቻ መንገድ ላይ ጠልፎ ለቀናት በሚስጥር ቤት ውስጥ አስቀምጦ ከዚያም የአየር መንገድ ሰራተኛ አስመስሎ ከአርጀንቲና እስከ እስራኤል ሲያመጣው ኮሽታ አልተሰማም ነበር። ታዲያ ኤችማንም በእስራኤል ፍርድ ቤት ሲቀርብ ዓለም ሞሳድ በእርግጥ ምን እንደሆነ አየች። ለዓላማው በምድር ላይ የትም ቦታ መድረስ የሚችል ኃይል ነበር። ሞሳድ በ1972 እስራኤል አንገት ደፋች። ምክንያቱም የፊልስጤም ታጣቂዎች ኦሎምፒክ ሊወዳደሩ የሄዱ 11 የእስራኤል አትሌቶችን ገደሉ። ያኔ በቀለኛው ሞሳድ ለእናቱ እስራኤል እጇን ይዞ ገዳዮቹን ሁሉ አስወግዳለሁ ሲል ቃል ገባና ዓመታትን ያስቆጠረ ዓለም አቀፍ የገዳዮቹን ፍለጋ የእግዚአብሔር ቁጣ የተባለ ኦፕሬሽን ጀመረ። ከሮም እስከ ፓሪስ፣ ከአቴንስ እስከ ቤሩት ሞሳድ ተጠያቂ የሆኑትን አንድ በአንድ ሲያድን ዓለም ሁሉ ሞሳድ ምድራዊ ኃይል ብቻ አይደለም ሲል ደነገጠ። በ1980ዎቹ ሞሳድን ሲአይኤ ያከበረው ኬጂቢ እጅ ነሳና የአረብ መሪዎች የቀን ቅዠት ሆነ። ምክንያቱም በሚሰራበት ቦታ ሁሉ ሞሳድ ወሬ እንጂ ማስረጃ አይተውምና ኤጀንሲው መንፈስ ሆኖ ነበር። የማይታይ ግን የትም ቦታ ያለ፣ የማይሰማ ግን ሁል ጊዜ የሚያደምጥ። ቀዝቃዛው ጦርነት ሲያበቃ ሞሳድ የእስራኤል የስለላ ኤጀንሲ ብቻ ሳይሆን ዓለም አቀፍ ክስተት ሆኖ ነበር። በምድር ላይ ጥቂት ድርጅቶች እንደዚህ ያለ ሚስጥር፣ ቅልጥፍናና ተደራሽነትን ያጣመሩ ነበሩ። ለመትረፍ እንደ ተስፋ የመቁረጥ መሳሪያ የጀመረው አሁን ወደ ጸጥተኛ የመረጃ ግዛት ተለውጦ ነበር። በ1990ዎቹና 2000ዎቹ የመሪነት መርሁ ተመሳሳይ ሆኖ ቆይቷል። አደጋው ከመድረሱ በፊት እርምጃ መውሰድ። የሞሳድ መረጃ የመከላከል ሳይሆን የማጥቃት ነበር። በኢራን ቦምብ ምርት ላይ የሚሰራ የኒውክሌር ሳይንቲስት ካለ ሞሳድ የሳይንቲስቱን ስሙን፣ ልማዶቹን፣ የሚወደውን ምግብ ባስ ሲልም እጣ ፈንታውን ያውቅ ነበር። የኤጀንሲው እጅ ከኢራናውያን የኒውክሌር ሳይንቲስቶች ሚስጥራዊ ግድያዎች፣ በሚስጥራዊ ተቋማት ውስጥ የሚፈጠሩ ፍንዳታዎችና እንደ ስታክስኔት ባሉ የሳይበር ጥቃቶች ጋር ተገናኝቷል። ይህም የኢራንን የኒውክሌር መርሃ ግብር አንድም ጥይት ሳይተኮስ ሽባ ለማድረግ ነው። ታዲያ ከነዚህ ኦፕሬሽኖች ውስጥ አንዳቸውም በይፋ ባይገለጹም ዓለም ግን ያውቅ ነበር። የማይቻል ነገር በታላቅ ጸጥታ ከተከሰተ ከሞሳድ ውጪ ማንም ሊሆን አይችልም። ከነዚህ ጥላዎች በስተጀርባ አንድ አስተምሮ አለ። እስራኤል አንድ ጊዜ እንኳን መሸነፍ አትችልም። ያ እምነት ሞሳድን የማይታክት ያደርገዋል። እያንዳንዱ ኦፕሬሽን በሂሳባዊ ትክክለኝነት የታቀደ ነው። ትናንሽ ቡድኖች፣ ፈጣን እርምጃዎች፣ ምንም ያልተጠናቀቁ ጉዳዮች የሉም። ወኪሎች በራሳቸው እንዲያስቡ፣ ሁሉንም ነገር እንዲጠይቁና ክብርን ፈጽሞ እንዳይፈልጉ የሰለጠኑ ናቸው። ስኬት ማለት ያረጉትን ማንም ምድራዊ ሰው አለማወቁ ነው። የሞሳድ ኃይል ሌላው ሚስጥር ከሌሎች ዋና ኤጀንሲዎች ጋር ያለው ትብብርና ፉክክር ነው። ሲአይኤ፣ MI6 እና የአውሮፓ የስለላ አገልግሎቶች ከመካከለኛው ምስራቅ መረጃ በሚያስፈልግበት ጊዜ ብዙውን ጊዜ ከሞሳድ ጋር ይሰራሉ። ሆኖም ግን በጥንቃቄ ይመለከቱታል። ምክንያቱም የሞሳድ ታማኝነት የእስራኤል ብቻ ነው። የኤጀንሲው ነፃነት ጥንካሬው ነው። የእስራኤላውያን ሕይወት አደጋ ላይ በሚሆንበት ጊዜ ፈቃድ አይጠብቅም። ነገር ግን ሞሳድን በእውነት ኃይለኛ የሚያደርገው ቴክኖሎጂ ወይም ገንዘብ አይደለም፣ ከኋላው ያለው ስነ ልቦና ነው። እያንዳንዱ ወኪል በታሪክ የሚመራ ነው፣ በስደት ጠባሳና በደህንነት ተስፋ። ለእነሱ የስለላ ሥራ ፖለቲካ አይደለም፣ መትረፍ ነው። ያ ብሔራዊ ስሜት በእያንዳንዱ መኮንን ዲኤንኤ ውስጥ የተሸመነ ሞሳድን ተወዳዳሪ የሌለው ጥንካሬ ይሰጠዋል። ዛሬ የሞሳድ ተደራሽነት ከመካከለኛው ምስራቅ እጅግ የራቀ ነው። ከአፍሪካ እስከ አውሮፓ፣ ከእስያ እስከ ላቲን ድረስ በጥልቅ ሽፋን ባላቸው ወኪሎች በዲጂታል ክትትልና በጸጥተኛ ሽርክናዎች ይሰራል። ከአሸባሪ አውታረ መረቦች እስከ ሳይበር ጠላፊዎች፣ ከወንበዴ መንግስታት እስከ ጠላት ኮርፖሬሽኖች ያሉ ስጋቶችን ሁሉ ይከታተላል። እናም አብዛኛው ዓለም አሁንም የሞሳድን ስነ ምግባር፣ ግድያዎቹን፣ ሚስጥራዊነቱን፣ ማጭበርበሮቹን፣
ሲከራከር፣ ጥቂቶቹም ውጤቱን ሊክዱ ይችላሉ። ከጊዜ ወደ ጊዜ እስራኤል የማይታዩ ጠላቶች ሲገጥሟት የመጀመሪያውን እርምጃ የሚወስደው ሞሳድ ነው። ከተመሰረተ ከ70 ዓመታት በላይ ካለፉ በኋላ ሞሳድ በዓለም ላይ ካሉ እጅግ የተከበሩና የሚፈሩ የስለላ ኤጀንሲዎች አንዱ ሆኖ ቆይቷል። ታሪኩ የስለላ ሥራ ብቻ አይደለም። በጠላትነት የተከበበች ትንሽ ሀገር እንዴት ብልህነትን፣ ምናብንና ፍርሃት አልባነትን ተጠቅማ እንደተረፈች በማይታየው ዓለም ውስጥ ካሉት እጅግ ኃያላን ኃይሎች አንዱ እንደሆነች የሚያሳይ ነው። በጥላ ስር ተወለደ፣ ተዘልሎ አደገ፣ በሚስጥር ተገዛ። ይህ ሞሳድ ነው፣ ፈጽሞ የማይተኛው መንፈስ።